ጤና ይስጥልኝ። ይህ አስጋዲ ቲዩብ ነው። አስጋዲ ቲዩብ በግብርና ፕሮግራም ላይ አንዳንድ በማህበራዊ ድህረ ገጾች ትምህርት ለመስጠት የሚገለገልበት የዩቲዩብ ድህረ ገጻችን ነው። ዩቲዩቡ ኦልሬዲ 36.6K አለው። ከዚህም አልፎ ሰብስክራይብ ወደ 190 አካባቢ አለው። ስለዚህ 1000 ሰብስክራይብ ስለሚያስፈልገኝ 1000 ሰብስክራይቡን ከወዲሁ እናንተ ድጋፍ እንድታደርጉልኝ ነው የምጠይቀው። አመሰግናለሁ። ለዚህም ግብርናችን እንግዲህ ለረጅም ዓመታት በግብርና ያገለገልኩ ሲሆን 35 ዓመታት ያህል በግብርና አገልግሎት አገልግያለሁ። የግብርና ስራ በጣም በመስክ ወጥተው ሲሰሩ በጣም ደስተኛ ያደርጋል። ከዚህም ባሻገር ከባህላችን ከአርሶ አደሩ ጋር ግንኙነት ስትፈጥሩ በከፍተኛ ደስተኝነትን የሚያጎናጽፍ ነው። ተፈጥሮንም ማድረቅ የሚቻልበት ኮንዲሽን ያለው ተፈጥሮም ከማንም በላይ የምታስደስት ፈጣሪ የቸረን ነችና በዚህ ላይ ደግሞ የሰው ልጅ የዕለት ጉርሱን ሸፍኖ ለማደር ጥረት የሚያደርግበት ሁኔታ ነው ያለውና በዚህ ላይ ግብርና በጣም ለሀገራችን ሆነ ለእያንዳንዱ ሰው ጠቃሚ ኢኮኖሚካል ባክቦን ከሚባሉት አንዱ ነውና ግብርና በጣም አስደሳች እንደመሆኑ መጠን በዚህ ሙያ በጅማ ዩኒቨርሲቲ በመጀመሪያ ዲግሪ አግሪካልቸራል የተመረቁበት ሁኔታ ነው ያለው። ባለሙያም ነኝ። ስለዚህ የግብርና ተግባር ከአስተማሩኝ መምህራኖች ውስጥ ሚስተር ካባ እንዲሁም ደግሞ ሶፊያን አህመድ እነዚህን መምህራኖችን በጣም አስታውሳለሁ። ዶክተር ማሩ አየነው የመሳሰሉትን አስታውሳለሁ። ስለዚህ ጅማ ዩኒቨርሲቲ አግሪካልቸራል ዩኒቨርሲቲ ጥሩ ትምህርት የሚሰጥበት አካባቢ እንደሆነ እያደነኩ ከረጅም ጊዜ ተለይቼ ከቆየሁ ወዲህ ሳላመሰግን አላልፍም መምህራኖችን። ከዛ ባሻገር ግን የጅማ ዩኒቨርሲቲ በከፍተኛ ደረጃ የቡና ምርምር የሚደረግበት ትልቅ እነ ዶክተር መስፍን የመሳሰሉትን ያፈራ ጅማ ዩኒቨርሲቲ ከፍተኛ አስተዋጽኦ ለሀገሪቱ ከሰጡት አንዱ ነው እና ወደ ግብርና ተግባሬ ስገባ ግን ከ1984 ዓመተ ምህረት ጀምሮ ረጅም አገልግሎት የሰጠው ሲሆን በዚህ አካባቢ በሰሜን ጎንደር አካባቢ የግብርናውን ተግባር እያከናወንኩ በተለያዩ ወረዳዎች ሰርቻለሁ። ለምሳሌ አብደራፊ በረሃ ከሚባሉት እንዲሁም ደግሞ አብራጅራ ከዛም አልፎ ተርፎ ደግሞ አጸደ ማርያም ደልጊ የመሳሰሉት ቦታዎች ዶጎማ ማክሰኝት እንፍራዝ የመሳሰሉት ቦታዎች ላይ ሰርቻለሁ። እንዲሁም ደግሞ ሳንጃ አዳርቃይ እንደዚሁም ደግሞ ደባርቅ ከዛም ባሻገር ከግብርና ሙያ ባሻገር ደግሞ የሰራሁባቸው ኮኦፕሬቲቭ የኢትዮጵያችን የህብረት ስራ ማህበራት ባለሙያም ኃላፊም ሆኜ የሰራሁበት ሁኔታ አለ። ጥሩ ውጤትም ያመጣሁበት ሁኔታ ነበር በዛን ወቅት እና ኦልሬዲ ታሪኩ ለጊዜው ይቆይና ያው የመስክ ስራ ሲሰራ ብዙም ችግርም የሚያጋጥምበት ሁኔታ አለ። እንዲሁም ደግሞ በጣም አስደሳች ቅድም እንዳልኳችሁ ከተፈጥሮ ጋር ከአርሶ አደሩ ጋር የምንገናኝበት ወቅት በጣም አስደሳች ሁኔታዎችን የሚያጋጥም ሁኔታ ነው ያለው። ስለዚህ
መስክ በሞተር ስንቀሳቀስ ወገቤ ላይ ትንሽ አደጋ ተፈጥሮብኝ ወገቤ ስፓይናል ኮርዴ ላይ ችግር አለብኝ እና መስክ መንቀሳቀስም የማልችልበት ኮንዲሽን ነው። እንግዲህ ከነገርኳችሁ 35 ዓመት አገልግያለሁ እና ከእንግዲህ ምናልባት የማስተማር ስራዎችን በሚዲያ እና በተለያዩ ነገሮች እየሰራሁ ራሴን ለመቀየር እና ቤተሰቤን ደግሞ ለማገዝ ሀገሬን ለማገዝ ጥረት እያደረኩ ያለሁበት ሁኔታ ስለሆነ ሰብስክራይብ እንድታደርጉኝ ነው። ለዛሬ ግን የግብርና ስራ ይዤላችሁ የቀረብኩት ምንድነው በአንድ እጽዋት ላይ ነው። በቆርጦ በመትከልም የሚራባ ነው። እንዲሁም ደግሞ በዘር ደግሞ ተበትኖ ደግሞ እንደዚሁ ደግሞ በቅሎ ለጥላ ያገለግላል። እንዲሁም ደግሞ ለተለያዩ ሜዲሲን ቅመማዎች ያገለግላል። ይህ የምታዩት የዛፍ አይነት እንግዲህ ምናልባት የሚጠፋችሁ አይመስለኝም የኔም ዛፍ ነው፣ የኔም ቅጠል ነው። ስለዚህ ይህ የኔም ቅጠል ኦሬዲ በሰዎች ላይ ከፍተኛ የቶክሲክነት ፀባይ ያለው ነገር ግን በተቻለ መጠን ያንን በመቀነስ ለፎረፎር ለተለያዩ ለተባይ ማጥፊያዎች እንደዚሁም ደግሞ በረሮ ምናምን የመሳሰሉትን ነገሮች ዝንብ ምናምን የመሳሰሉትን ነገሮች ከፍተኛ ሳይንቲስቶችም ደግሞ ለመድኃኒትነት በታብሌትነት መልክ ቀምመው የሚጠቀሙበት ሁኔታ ነው ያለው እና ይህን ኒም ቆርጣችሁ በመትከል የአየር ፀባዩንም ቀይራችሁ ፀሀያማ የሆነ አካባቢ በቆላም በደጋም ይበቅላል፣ ለጥላነት ያገለግላል። እንዲሁም ከዛም ባሻገር ደግሞ ቅድም እንደነገርኳችሁ ለሜዲሲን ነገሮች ያገለግላል። ፎረፎር እንዲሁም ፀጉርን ልክ ምንድነው ዳማከሴና ሌሎችን ነገሮች ችግሮች ሲኖሩብን እንደምንቀባው ልክ በዛ ዘዴ መጠቀም የምንችልበት ኮንዲሽን ነው የሚኖረው። ከዚህ በተረፈ ግን ምናልባት ሰሜን ጎንደር ያው እንደምታውቁት በተለያዩ ሰብል ምርታማነት የሚታወቅ አካባቢ ነው። ሰሊጥ፣ ቦለቄ፣ ማሽላ፣ ጤፍ የመሳሰሉትን ነገሮች የቅባት እህሎች፣ የብዕር እህሎች እንዲሁም የተለያዩ የሰብል አይነቶች ዳጉሳ የመሳሰሉትን ነገሮች የሚመረትበት አካባቢ ነው እና በጣም ግብርና ይናፍቀኛል። በጣም ነው የሚናፍቀኝ። ከሙያተኞቹ ጀምሮ እንደ አጠቃላይ ካሳለፍኩት ጊዜ ጀምሮ ግብርና የሚናፈቅ ስራ ነው እና ኦሬዲ እስኪ ወደፊት አንዳንድ ያጋጠሙኝ ገጠመኞች ላወራችሁ እችላለሁ። ለዛሬ ግን በዚሁ ቃል አስጋድ ቲዩብን ሰብስክራይብ አድርጉልኝ አደራ። እንግዲህ በማህበራዊ ሚዲያ ይህን ካገዛችሁኝ 1000 ሰብስክራይብ ካገኘሁኝ ቅድም እንደነገርኳችሁ 37.6K 36.7K ያገኘሁት ቪው ያገኘሁበት ሁኔታ አለ። ስለዚህ ሰብስክራይብ ነው የሚጎለኝ። ሰብስክራይቡ ደግሞ 1000 ከሆነ ዩቲዩብ ክፍያ ይጀምርልኛል ማለት ነው። ስለዚህ በዚህ እስኪ እንረባረብ፣ በዚህ እገዙኝ እስኪ። ያው ቅድም እንዳልኳችሁ በሞተር ላይ በጠለምት ተራራ ስወጣ ስወርድ እንዲሁም ደግሞ በተለያዩ በረሃማ አካባቢዎች ስል አደጋ ያጋጠመኝና ወገቤ ላይ ትንሽ ጉዳት እብጠትም ስላለው ስቃይም ስላለው ይህን ሰብስክራይብ በማድረግ እንድትተባበሩን ነው። አስጋድ ቲዩብ ምርጫዎትን አስጋድ ቲዩብ የማስታወቂያ ስራዎችን ልንሰራ እንችላለን። እገዛ ታደርጉልኝ ዘንድ አመሰግናለሁ። ሰብስክራይብ አድርጉኝ። ሰብስክራይብ በማድረግ እገዛን ለግብርናችን አመሰግናለሁ።